ማይክል ካሪክ እንግዲህ የሚቀጥለው አመት የዩናይትድ አሰልጣኝ እንደሆነ ኦልሞስት እንዳለቀ እንግዲህ እየተነገረ ነው። ምን ተሰማችሁ? እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ እንግዲህ ሐሳባችሁን ኮሜንት ላይ ንገሩኝ። አንዳንድ ሰዎች በቃ ኦሌ አይተነዋል፣ ብዙ ጊዜ አይተናል፣ በቃ ዩናይትድ ገደል መግባቱ ነው ምናምን ሚድ ነገር እያየው ነውና ይሄ ሌላ ዩናይትድ ነው። እኔ በጣም ብዙ ቪዲዮ ነው የሰራሁት፣ ቫይራል አልወጣ እያለ ነው እንጂ ይሄ ሌላ ዩናይትድ ነው። የግሌዘሮች ዩናይትድ አይደለም፣ የኢኒዮሶች ዩናይትድ ነው። ገብቷል። አሁን ቡድኑ የሚመራው በክለብ አይደለም። የሆነ አሰልጣኝ መጥቶ የራሱን ቡድን ይሰራል። ልክ እሱ ደግሞ ማይሆን አሰልጣኝ ሲሆን ቡድኑ ይፈርሳል። ከዛ ሌላ አሰልጣኝ እንደዛ ቀርቷል። አሁን ስፖርቲንግ ዳይሬክተር አለን፣ ቴክኒካል ዳይሬክተር አለን፣ ኳስ የሚያውቅ ሲኢኦዎች ነው ያሉት። እንዳለ ኳስ በሚያውቁ ሰዎች ነው የተመራውና ዩናይትድ እየተሰራ ያለው በአሰልጣኞች ሳይሆን በቴክኒካል በስፖርቲንግ ዳይሬክተሮች ነው፣ በስታፍ ነው እየተሰራ ያለውና የትኛውም አሰልጣኝ ቢወጣ የሚቀጥል ቡድን ያለን። በነገራችን ላይ የትኛውም አሰልጣኝ ገብቷቸዋል አይደለ? በደንብ ፕላን ያለው ቲም ነው። የሚቀጥል በ2028 ዋንጫ መብላት አለበት ተብሎ ታርጌት የተቀመጠለት ክለብ ነው። ማስፈረም ያለበት ተጫዋች ፕራዮሪቲ ለእንግሊዝ ፕሪሚየር ሊግ ቲሞች፣ ከዛ በኋላ ደግሞ ከ24 እና ከ25 ዓመት በታች ምክንያቱም 2028 29 ላይ ፕራይማቸው እንዲሆን ይፈለጋሉ። ብቻ ብዙ ሩሎችን ያስቀመጠ በ2-3 ዓመት ውስጥ በጣም ቶፕ ቲም መስራት የሚፈልግ ቲም ነው ያለን እና ማይክል ካሪክ በለው የዛኔ አሞሪም ሲፈርም የነገርኳችሁ ነገር ነው። አሁን ዩናይትድ ላይ እምነት ያለኝ በአሞሪም አይደለም፣ አይመለከተኝም። ስለ አሞሪም በኢኒዮሶች ነው ብያችሁ ነበር። ፊርማዎቻችንን ተመልከቱ፣ ሴስኮን ተመልከቱት፣ ኩኛን ተመልከቱት፣ ብሪያንን ቡሞን ተመልከቱት፣ ዶርጉን ተመልከቱት። አሁን ደግሞ ገና የምናስፈርማቸው ጸዴ ተጫዋቾች አሉና ተስፋ የሚያስቆርጥ ነገር ምንም የለም። ካሪክን እናየዋለን። ካልሆነ ቡድኑን ፊት የሚያደርግ እየተሰራ ያለውን ቡድን ፊት የሚያደርግ ወይ ደግሞ ዩናይትድ መስራት ለሚፈልገው ቲም የሚሆን አሰልጣኝ አምጥተን በአሰልጣኝ ዙሪያ ቡድን መስራት ሳይሆን ቡድን ሰርተን ለቡድኑ የሚሆን አሰልጣኝ የማምጣት ስትራቴጂን ያዝ ነው እና በጣም የሚገርም ነው። ካሪክ እኔም ብዙ ማምንበት ሰው አይደለም። ነገር ግን የተሻለ አማራጭ ስለሌለ በሱ ትንሽ ገፋ አድርገን ስራቸውን የሚለቁ ኦር ደግሞ አሪፍ አሰልጣኝ ሲመጣ ብናስፈርም አሪፍ ነው ባይነኝ። እስቲ ኮፒ ሊንክ ሪፖስት እያደረጋችሁ የእናንተን ሀሳብ